ሰላም እንዴት ናችሁ? ህሊና ነኝ የሪል ስቴት ኢንቨስትመንት አማካሪ። ዛሬ ደግሞ ይዤላችሁ የመጣሁት ምናልባት ሰሞኑን በሶሻል ሚዲያ ላይ ሲዘዋወር ሰምታችሁ ሊሆን ይችላል 40/60 35% ዲስካውንት የሚሉ ኢንፎርሜሽኖችን እየሰማን ነው ዲስ ዴይስ እና ቴምር ፕሮፐርቲስ አሁን ላይ መገናኛ የሚገኘው አዲስ ሰሞኑን ላውንች ያደረገው ሳይት ነው። እዛ ሳይት ላይ ለምትገዙ ደንበኞች ከዚህ በኋላ በ3 ዓመት የሚረከብ ሳይት ነው የሚሆነው። አሁን ላይ 40% ቅድመ ክፍያ ለምትከፍሉ ደንበኞች ቀሪውን 60% ከ3 ዓመት በኋላ ማለትም ቤቱ ከተረከባችሁ በኋላ የምትከፍሉበትን አማራጭ ነው ይዞላችሁ የመጣው። ስለዚህ 40/60 ሲባል ግር እንዳይላችሁ 40%ቱን ቅድሚያ አሁን እንደከፈላችሁ ቀሪውን 60% ደግሞ ቤቱን ስትረከቡ መክፈል የምትችሉበትን ረጅም ጊዜ የእፎይታ ጊዜ የሚኖራችሁ ነው። ሌላው ደግሞ የ35% ዲስካውንቶች አሉት። ቴምር ብዙ ጊዜ የሚታወቀው እውነተኛ የሆኑ ቅናሾችን በመስጠት ነው እና ያንን 35% ዲስካውንት የምታገኙት ደግሞ 100% ለምትከፍሉ ደንበኞች ነው ማለት ነው። ስለዚህ የአንዱን አፓርትመንት 100% የምትከፍሉ ከሆነ 35% ዲስካውንት ይደረግላችኋል። በ65% ቤቱን ኦን ማድረግ ትችላላችሁ ማለት ነው። በዚህኛው ሳይታችን ላይ ሎኬሽኑ ዲያስፖራ አደባባይ ፊት ለፊት ነው የሚገኘው። በጣም ጥሩ እይታ ያለው፣ አየሩም ነፋሻማ ነው። በጣም ቆንጆ ቦታ ላይ ነው አሁን አዲስ ሳይት ያወጣው። እዛ ሳይት ላይ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ድረስ የተለያየ ካሬ አማራጮች አሉት። ስቱዲዮቹ 32 ካሬ ናቸው። ባለ 1 መኝታ ቤቶች 60 ካሬ ታገኛላችሁ። ባለ 2 ከ90 ካሬ ጀምሮ አነስ ያሉ ካሬ፣ በተለይ ለኢንቨስትመንት የምትፈልጉ አከራይቶ ገቢ ለማግኘት የምትፈልጉ አሁን ላይ መገናኛ ላይ ሬንታል ቫልዩ በጣም ጨምሯል። ስለዚህ ለኢንቨስትመንት ለሬንታል ማከራየት ለምትፈልጉ ደንበኞች በጣም አሪፍ ነው። ካሬዎቹም አነስ ያሉ ናቸው። እንዲሁም የዲስካውንት መጠኖቹም ቆንጆ ስለሆኑ ይህንን እድል መጠቀም ትችላላችሁ። አሁን ላይ ብዙ ክላይንቶች እየገዙ ነው ያሉት። ስለዚህ እዚህ ላይ ጥሩ ኦፈሮች አሉ። ከ4 ሚሊዮን ብር ጀምሮ የቤት ባለቤት መሆን ትችላላችሁ። እንዲሁም እንዳልኳችሁ ዲስካውንቱን እስከ 35% የሚደርሰውን የምትጠቀሙ ከሆነ ደግሞ ከ2.7 ሚሊዮን ብር ጀምሮ ቤት ማግኘት ትችላላችሁ ማለት ነው። ስለዚህ መገናኛ ላይ በዚህ ያክል ዲስካውንት ተደርጎ የሚሸጥ አፓርትመንት ጥሩ ነው። ለወደፊትም ለማከራየት በደንብ ሬንታል ቫልዩ የመገናኛ አሪፍ ስለሆነ ይህን እድል እንድትጠቀሙ ነው ይህን መረጃ የነገርኳችሁ። ለበለጠ መረጃ ሳይቱንም መጎብኘት የምትፈልጉ፣ ቢሮአችንን መምጣት ለምትፈልጉ ከታች በማስቀምጠላችሁ ስልክ እየደወላችሁ ቡክ ማድረግ ሳይቱን ማየት መግዛት ትችላላችሁ ማለት ነው። ይህን የመሰለ የዲስካውንት እድልና የአከፋፈል እድል እንዳያመልጣችሁ። መልካም ጊዜ።